ልደታን ወዳት ንገርልኝ። ለምን አንተ አትነግራትም? እኔ አልችልም፣ ቆሽሻለሁ። ነጭ የለበሰውን ለኃጢአት የሌለበት ንጹህ ነው ይመስልህ? ቤተክርስቲያን ስሄድ ታዲያ ለምንድን ነው የሚያንጓጥጡኝ? እንዴት? ከዚህ ሱስ ለመውጣት ቤተክርስቲያን ስሄድ እነሱ ግን እንዴት ጠጥቶ አጭሶ ይገባል እያሉ ይገላምጡኛል፣ ይሰርቡኛል። ለመጸለይ አስበው ሁለት ሰዎች ወደ ቤተክርስቲያን ሄዱ። አንዱ እንዲህ ብሎ ጸለየ፣ እንደ ሌሎች ሰዎች እንደ ቀማኞች እንደዚህ ሰው ስላላደረከኝ አመሰግናለሁ። በሳምንት 2 ጊዜ ጾማለሁ፣ ከማገኘውም አስራት ሰጣለሁ ብሎ ጸለየ። አንዱ ግን ወደ ቤተክርስቲያን ላይ አልቻለም። ከሩቅ ሆኖ ደረቱን እየመታ አምላኬ ሆይ እኔን ኃጢአተኛውን ማረኝ አለ። ከሁለቱ የቱ የዳነ ይመስላል? የመጀመሪያው። ተሳስተካል። ራሱን ከፍ ከፍ ያደረገ ዝቅ ይላል። አንተ እንደ ሁለተኛው ሰው ነህ። ፈጣሪ እንደ ሰው አይደለም፣ ይምርካል። እሺ ምን ላድርግ? ዛሬ የእናቱ ልደት ነው። ሂድና ቤተክርስቲያን ከልጅሽ አስታርቂኝ በላት። እሷ ሩሩህ ናት፣ ታስታርቃለች። እሺ። ወዴት ነው? በልደቷ ቀንማ ነጭ ልልበስ። መጣሁ።